29 ዓመቴ ነው። ከባለቤቴ ጋር ከተጋባን 3 ዓመት ሊሞላን ነው። እስካሁን ድረስ ልጅ አልወለድንም። እየሞከረን ነው ግን አልተሳካም። ወዳጅ ቤተሰቦቻችን መች ነው የምትወልዱት እያሉ ይጠይቁናል። ባለቤቴ ደግሞ እንታገስ መውለዳችን እንደሆነ አይቀር ይለኛል። ሁሉም ሰው ችግሩ ከኔ እንደሆነ ነው የሚያስብ፣ በተለይ ባለቤቴ ቤተሰቦች። በበዓልም በማህበርም ስንገናኝ አሽሙራቸውን መቋቋም አልቻልኩም። ባለቤቴን በጣም ወደዋለሁ፣ አከብረዋለሁ። ልጆች ወልደን በደስታ ብንኖር ምኞቴ ነው። ምን ይሻለኛል ዶክተር? እስከ መቼ ልታገስ? ምን ትመክሪኛለሽ? ምላሹ ለሁላችሁም ስለሚጠቅም ይህንን ቪዲዮ እስከ መጨረሻው ተመልከቱት። እንደዚህ አይነት ችግሮች የተለመዱ ናቸው። እድሜያቸው 35 ዓመት የሞላ ጥንዶች ከ6 ወር ሙከራ በኋላ እርግዝና ካልተፈጠረ ምርመራ እንዲያደርጉ ይመከራል። እድሜያቸው ከ35 ዓመት በታች የሆኑ ጥንዶች ደግሞ ከ1 ዓመት ሙከራ በኋላ እርግዝና ካልተፈጠረ ምርመራ ቢያደርጉ ይመከራል። ስለዚህ ከባለቤትሽ ጋር ተነጋግራችሁ ምርመራ በማድረግ ሁኔታውን መረዳትና ወልዳችሁ መሳም ትችላላችሁ። ለበለጠ መረጃ፣ ጥያቄ፣ ሀሳብና አስተያየት በውስጥ መስመር የጽሑፍ መልእክት ይላኩልን። ሁሌም ለጤናው